በአንድ ወቅት በግዛቱ ትልቅና በሀብቱ የሚታወቅ አንድ ግዛት ነበር እና የዚህ ግዛት ቤተ መንግስት ቅጥሩ ሆነ ውስጡ በእብነ በረድ ነበር የተሰራው። ግዛቱ ግን ለስልጣን የሚስገበገቡ ግትርና አድመኛ በሆኑ ሰዎች የተከበበ ነበር። በዚህ ግዛት ውስጥ ነው ልዕልት ቫሪያ የምትኖረው። ይህች ልዕልት ቆንጆ ናት፣ ግን እውነተኛ ማንነቷ ቁጡና ኃይለኝነትም ነበረበት። ዝም ብላ ተራ ልዕልት እንዳመስላችሁ በጭራሽ አይደለችም። በተጨማሪም በራስ መተማመኗ አንገቷን ቀና አድርጋ በኩራት እንድትሄድ አድርጓታል። ደፋርም ስለሆነች የሰዎችን አይን እያየች ያመነችበትን ነገር በቀጥታ ትናገራለች። እናም ልዕልቷ አንዳች ትክክል ያልሆነ ነገር በጭራሽ አትታገስም፣ ተቀብላም አታውቅም። እኛ የምናውቃቸው ልዕልቶች መስታወት ማየት የሚወዱ፣ መኳኳልን የሚያበዙ፣ ጭፈራ የሚያዝናናቸው ናቸው። ልዕልቷ ቫሪያ ግን የጎራዴ ልምምድ የሚያስደስታት፣ በቅርቡ ያሉትን ግዛቶች መልክዓ ምድሮችን ማወቅ የምትፈልግ፣ መጽሐፍትን ማንበብ የምትወድ ልዕልት ናት።